ናት። ወላድነቷም የተመረጠ ልጅ ታሳያለች። ብዙዎች አባቶች እንዳለሙ ብዙዎች ደግሞ ወጣቶች ልጆች መገኘታቸው ወላድነቷን ይመሰክራል። ሐዋርያው ጳውሎስም ክቡር አውስቦ በኩለሄ ወደ መስቆሙን ያልወጡ ሲበት ጋብቻ ከሁሉም በላይ የከበረ ነው። ርሳት ጉስቁልና የሌለው ታላቅ መልእክት ነው ይላል። 318 ሊቃውንት በኒቅያ ላይ ሲወስኑ ጋብቻን አንድ አድርገው የሰሩት ጋብቻን አንድ አድርገው አንድ መሰረት አድርገው ሲሰሩ ምን አሉ? እኛ የተገኘነው ከጋብቻ ነው አሉ። ከእኛ ነው የተገኘነው ከጋብቻ ነው። ጋብቻ ስለተገኘ ጋብቻ ታላቅ ነው አሉና ወዛንወር ሕገ ተዋስቦ ወቀሪ ቦታ ለብሲት ውጉዘ ለይኩን ከፍ አድርገው የተናገሩት ሕግን ነው። ሕግን ጋብቻና አንድ አድርገው የተናገሩት የሌላው በታች ፈቃድ መንገድ ነው። መጀመሪያ ሐዋርያው ጳውሎስም ቢቻል እንዴት ብትኖሩ ካለ በኋላ ምን ያለው ቢሆንም ለአንድ ሴት አንድ ባል ለአንድ ባል አንድ ሴት ይኑረው፣ ይህንን የሚያልፍ ግን ውጉ የሆነ ነው ብሎ በቃ አውግዞ የተናገረው። ሰማችሁ? ጋብቻ ቀላል አይደለም። ሊቃውንትን ያፈራል። ሊቃውንትን ጳጳሳትን፣ ነገሥታትን ያፈራል። ከዚያም በላይ ጻድቃን ሰማዕታት የተመሰከሩላቸው በጋብቻ ነው። ከጋብቻ በላይ ያለው ለሰው አይቻለውም፣ ለሰው አይገባውም፣ የሚችለውም አይኖርም። ሐዋርያው ጳውሎስን አጉርቷል። ራሱ ንጹሕ ድንግል ነው። ነገር ግን መኑ ያቁርሳተ ውስተ ሕዝቡ ወዮ ያልባሲው ብሎ ይህንን ሕግ በሕግ እንድትወሰኑ በሕግ ተወሰኑ ብሎ ወስኗል። ዛሬ ግን እናታችን ቤተክርስቲያን ባደረገችው ክብካብ መለየት አይገባኝም በሚል ነው። አሁን በአቅሜ አቅሜም አይደለም አሁን እዚህ መውጣት ድረስ እንኳን እናታችን ግቤት ግን አዝላ አሳድጋ ጡቷን እያጠባች አሳድጋ እግዝእትነ ቤተግና እመኩልነ ዛልሃቃተነ ባህሪባ ጣታ ይላል ቅዱስ ጊዮርጊስ። በጦቷ ያሳደገችን ጡቷ የማይጠልፍ የማይደርቅ ወላድነቷ የማያቆም እናታችን ቤተክርስቲያን ለዚህ ስታበቃ መከበር ድንቅ ነው በእውነቱ። በጣም ክቡር አድርጋችሁ ያላችሁ ሁሉ የሰማነው ሁሉ ጥሩ አካሄድ ነው። እናታችን ቤተክርስቲያን እንድትጠበቁ የእግዚአብሔር ፈቃድ ይሁንልን። እናታችን ቤተክርስቲያን እንግዲህ አደራ እያጠበቀች ነው። አደራ ልጆቿን እያጣች ልጆች ገና እየተወለዱ ዛሬ እንደ ዛሬው ስንመለከተው ገና እንደገና ተቀደሙ በበለጠ መሰረት ተመስርቷል ብዬ ደስታ ተካፍዬ ነው ያልኩት። አሁን ደስታ እናቴ ቤተክርስቲያን ሰው አላጣችም። እናታችን ቤተክርስቲያን ወላድነቷ አላቆመችም። ወላድነቷ እያሳመረ እየወለደች ነው፣ እየተመሰከረላት ነው። አሁን ፍቅርተ ማርያም ወልደ ተክለ ሃይማኖት እንግዲህ ቤተክርስቲያን በአደራ እየተቀበለቻቸው ናት። አደራ ደግሞ የሰጣቸው ይህን ጋብቻ አክብረው እንዲኖሩ በዚህ ጋብቻ መንግስተ ሰማይ ለመግባት ጋብቻ የተፈጠረው ለመንግስተ ሰማይ ለመግባት ነው። በጋብቻ ቁሞ የሄደ ሰው እኒህ ጻድቃን ሁሉ እኒህ ቅዱሳን ሰማዕታት ሁሉ የተገኙት ጋብቻ ስለሆነ ጋብቻ የመንግስተ ሰማይ መግባት ምልክት ነው። ወደ መንግስተ ሰማይ ግቡ ነው ያሉ። ጥሪው ወደ መንግስተ ሰማይ ነው። የእግዚአብሔር ወደ መንግስተ ሰማይ ለመግባት ጋብቻን አክብሮ መኖር ነው። ይሄ እንግዲህ እናታችን ቤተክርስቲያን በእውነቱ ወላድ ናት። ወላድነቷን እግዚአብሔር እንዲባረከላት ማኅፀኗ የተባረከ ሆኖ የምታወጣው እውቀት ስንቱን አሁን ሰማነው። ስንቱን ሰማነው። ሁሉ ከቤተክርስቲያን የወጣው ስሜት ነው እና ጌታችን አምላካችን ለሀገራችን ሰላም የጋብቻውን ክብር በቅዱስ ዘንድ የምትባረክ ያድርግልን። እግዚአብሔር የተሰማነውን ሁሉ በልቡናችን ያሳድርብን። እኔ እንግዲህ ቅኔውንም ሁሉን ጨማምሩበት ትንሽ ደከም ስላለ ወደ ቤት ለመመለስ ነው። እግዚአብሔር ጋብቻ ቅዱስ ባርኮ ቅዱስ ጋብቻ አድርጎ ወይም ወልዱት የበለጠ ዘር የበለጠ የሚወለድ ያድርግልን። ለሀገራችን ለቤተክርስቲያናችን ሰላምና ፍቅር ይዛዝልን። ወገኖቻችን እግዚአብሔር ያከበራችሁ ሁሉ እግዚአብሔር ያክብርልን። የሰላም እግዚአብሔር ሰላም ይዛዝልን። የምሕረት አምላክ በምሕረቱ ይጎብኘን። አባታችን ሆይ በለን እንደዚህ የበለን አባታችን ሆይ አቤቱ ወደ ፈተና አታግባን
መንግሥተ ናትና ኃይል ክብር ምስጋና እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ በእግዚአብሔር ቀን የካህናት አለቃ ሥልጣነ ክህነትና ሐዋርያት ሰጠ። ከልጅ እስከ እውቀት ሰላምታችን ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንድሞቼ ምስረቶቹ ከዚህ ስብስባችሁ ያለፈውን ኃጢአታችሁን ይቅር ይበላችሁ። ከዚህ ጠበቃችሁ ከኃጢአት ሰራ ፍጡራን ንጹሐን ሁኑ። እኔንም እናንተ መንግሥት በየበቀዳት ግን እንዳስረፈብ ጊዜ እግዚኦ መሐረነ ክርስቶስ እንበለው። እንዲሁም በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም ኦ ኢየሱስ ክርስቶስ ስለ ኃጢአት ኃጢአተ ሁሉ ይዘ ከአውቀት ብረት ያዝማ የሰራ ኃጢአት እንግዲህ